ሰላም እንዴት ናችሁ? ሶስና እባላለሁ የልጆች አስተዳደግ ባለሙያ ነኝ። እንኳን ወደ ሶስና ቲዩብ በደህና መጣችሁ። ዛሬ ይዤላችሁ የመጣሁት ሀሳብ እኔ የልጆች አስተዳደግ ባለሙያ ነኝ እና ልጆች ላይ የማያቸው ነገሮች በጣም ሴንሲቲቭ ያደርጉኛል እና የታዘብኩትን ነገር ነው ወደ እናንተ ዛሬ ማድረስ የፈለግኩት እና እስከ ቪዲዮ መጨረሻ ድረስ ካዳመጣችሁት እርግጠኛ ነኝ ጠቃሚ ነገር ይዛችሁበት ትሄዳላችሁ ብዬ አስባለሁኝ። እሱ ምንድነው? እሱ ልጆቻችሁ ምን ያህል ትወዷቸዋላችሁ? ፍቅራችሁንስ በምንድን ነው የምትገልጹት? ማለት እስኪ ለራሳችሁ ይሄን ለሰከንድ ይሄንን ጥያቄ ጠይቁ። የሚፈልጉትን ነገር ማድረግ፣ ጥሩ ትምህርት ቤት ማስተማር፣ ጥሩ ምግብ ማብላት፣ እንዲሁም ደግሞ በቃ የተሻለውን ነገር ማልበስ፣ በጣም ውድ የሚባል ነገር ልብስ ማልበስ ነው። ልጅን መውደድ ማለት ያ ብቻ አይደለም። አብዛኛው ወላጅ ሁሉም አይደለም፣ አብዛኛው ወላጅ የሚሸወድበት እና አትኩሮት የማይሰጠው ነገር ግን ትልቅ የሆነ ዋጋ የሚያስከፍል ነገር ነው ይሄ ነገር ማለት ነው። እንደዚህ ይመስለዋል አንዳንዱ ወላጅ፣ ነገር ግን በፍጹም አይደለም። ልጅን መውደድ ማለት ለልጅ መኖር ማለት እነዚህ ነገሮች ኦፍኮርስ ቤዚክ ነገር ናቸው፣ ያስፈልጋሉ። ግን በዚህ ብቻ አይደለም ልጆቻችንን እንደምንወዳቸው መግለጽ ያለብን። ለልጆቻችን መስጠት ያለብን ትልቁ ስጦታ ምንድነው? ጊዜያችንን ነው፣ ትኩረታችንን ነው። በእውነት ነው የምላችሁ ይህንን ነገር ሲሪየስሊ ልሰሩበት ይገባል። አሁን ላይ አብዛኛው ወላጅ በሚባል ደረጃ ጊዜውን የሚያሳልፈው ሶሻል ሚዲያ ላይ ነው፣ ቲክቶክ ላይ ነው። በተለይ አባቶች እንደዚህ መፈረጅ ባልችልም በእርግጥ ውጭ ላይ ቢዚ ሆኖ ሲመጡ የሚያርፉበት ምናምን ሊሆን ይችላል። ነገር ግን ከልጆች ጋር መጫወት፣ ከልጆች ጋር ጊዜ ማሳለፍ፣ ልጆችን መረዳት ያስፈልጋል። አሁን ላይ ማለት ሁላችሁም ታዘቡ። ከልጆቻችን ጋር ነው የምትጫወቱት ወይስ ከስልካችሁ ጋር ነው ጊዜ የምታሳልፉት? ማለት ልጆቻችን የሚገባቸውን ያህል ጊዜ እያገኙ አይደለም፣ የሚገባቸውን ያህል ትኩረት እያገኙ አይደለም። ሶ መስጠት ያለብን ጊዜያችንን ነው፣ መስጠት ያለብን ትኩረታችንን ነው። ውድ ልብስ ብናለብሳቸው፣ ውድ ትምህርት ቤት ብናስተምራቸው እና በቃ ውድ የሚባሉ ወይም ደግሞ ጥሩ የሚባሉ ነገር ብናደርግላቸው ልጆች ሁሌም አዲስ ናቸው። ሁሌም አዲስ ነገር ነው የሚፈልጉት። ለደቂቃዎች ለተወሰነ ሰዓት ነው ያንን ነገር ሊደሰቱበት የሚችሉት። ውድ ትምህርት ቤት ሳይማሩ፣ ውድ ልብስ ሳይለብሱ፣ ነገር ግን የቤተሰቦቻቸውን ፍቅር፣ ትኩረት አግኝተው በጣም ትልልቅ ደረጃ ላይ የደረሱ ሰዎች አሉና በዚህ ብቻ አይደለም፣ ይህን ስላደረግን ብቻ አይደለም ልጆቻችንን እንደምንወዳቸው ወይም ደግሞ ወላጅነት ኃላፊነታችን ይሄ ብቻ አይደለም። ሁላችሁንም እያልኩኝ አይደለም። አንዳንድ ወላጆች አሉ ልጆቻቸውን ፈጽሞ የረሱ፣ ይሄ ግዴታቸው ስለሆነ ያደርጋሉ፣ ያለብሳሉ፣ ያስተምራሉ ምናምን ነገር ግን ልጆች ከኛ የሚፈልጉት ጊዜያችንንና ትኩረታችንን ነው። ደጋግሜ የምናገረው ነገር ማለት ነው። ልጆቻችን ሳያመልጡን፣ እድሜያቸው ሳይሄድ እንደ ልጅ ከነሱ ጋር ማሳለፍ የሚገባንን ነገር ልናሳልፍ ይገባል። መስጠት የሚገባንን ትኩረት ልንሰጣቸው ይገባል ማለት ነው። ይህ ደግሞ ማንነታቸው ላይ ትልቅ አሻራ ነው ጥሎላቸው የሚያልፈው። ያለንን አታችመንት ጥሩ እንዲሆን ያደርገዋል። ቦንዳችን ጥሩ እንዲሆን ያደርገዋል። ነገር ግን ያንን ነገር በማግኘት በስራ ቢዚነት ከልጆቻቸው ጋር የማይገናኙ የማይመቻቸው ወላጆች አሉ። በጣም ስራቸው ቢዚ የሚያደርግ ነገር ግን ረጅም ሰዓት ላናሳልፍ እንችላለን። ብዙ ጊዜ ከልጆቻችን ጋር ላንጫወት እንችላለን። አትሊስት ግን የተወሰነ 30 ደቂቃ በምትኖረን ትርፍ ሰዓት ኳሊቲ ታይም ማሳለፍ፣ ውድ መጫወቻ ላንገዛላቸው፣ ውድ ቦታ ላንወስዳቸው እንችላለን። አብረን ወክ እያደረግን እየተላፋን ለ15 ደቂቃ ለ30 ደቂቃ ይህንን ጊዜ ስንሰጣቸው ልጆች ለእነሱ ምን ያህል አስፈላጊ እንደሆነ ይገነዘባሉ። ኮንፊደንሳቸውን እንገነባለን። እንደምንወዳቸው፣ ፍቅር እንደሚወደዱ፣ ተፈላጊ እንደሆኑ ይሰማቸዋል ማለት ነው። ስለዚህ በተቻለ መጠን ያ የምናደርገው ነገር እንዳለ ሆኖ ካለን ጊዜ ላይ እንደምንም ብለን ቀንሰን፣ ዞሮ ሰው ከወለደ በኋላ ለልጁ ነው የሚኖረው፣ ልጁን ለማስደሰት ነው የሚኖረው። ግን አንዳንዴ በማወቅም ባለማወቅም ተመችቶንም ሳይመችንም ለልጆቻችን ጊዜ ላንሰጥ፣ ትኩረት ላንሰጥ እንችላለን። ለልጆች መስጠት የሚገባን ትልቁ ስጦታ ጊዜያችንን እና ትኩረታችንን ነው። በእውነት ደጋግሜ ነው የምናገረው። እና አንዳንድ ሰዎች አሉ በቃ ቀኑን ሙሉ ጊዜ ቢኖራቸው እንኳን ከስልካቸው ጋር ነው እንጂ የሚያሳልፉት፣ ወይም ደግሞ ቲክቶክ ነው እንጂ ወይም ደግሞ ዩቲዩብ የሆነ ነገር ነው እንጂ የሚያዩት። እስኪ ለልጄ ጊዜ ልስጠው፣ እስኪ ከልጄ ጋር ትንሽ ልጫወት የሚል ብዙም የለም። እንዳሉ አውቃለሁ። በጣም ብዙ የምትኖራቸውን ጊዜ አጣበው በተቻላቸው መጠን ከልጆቻቸው ጋር ጊዜ የሚያሳልፉ፣ ከልጆቻቸው ጋር እንደ ልጅ እየሆኑ፣ ከልጅ ጋር ስንሆን ልጅ ነን። ምንም ትልቅ ቦታ ላይ ያለ ሰው ሊሆን ይችላል፣ ትልቅ ባለስልጣን፣ ትልቅ ባለሀብት ሊሆን ይችላል። ከልጅ ጋር ስንሆን እንደ ልጅ ሆነን ነው ከልጆች ጋር አክት እያደረግን መጫወት፣ ጊዜ መስጠትና ማዳመጥ ልጆችን የሚገባን ማለት ነው። ስለዚህ ይቺን ነገር አጽንኦት ሰጥታችሁ ብታዳምጧት እና ደግሞ ብተገብሯት ደስ ይለኛል።
ቪዲዮን ጠቃሚ ሆኖ ካገኛችሁት ላይክ አድርጉት፣ እንዲሁም ሰብስክራይብ፣ ሼር አድርጉ። ለተመሳሳይ ልጆችን ለሚመለከቱ ሀሳቦች በድጋሚ ሰብስክራይብ ማድረጋችሁን እንዳትረሱ። ስላዳመጣችሁኝ በጣም አመሰግናለሁ። በተመሳሳይ ቪዲዮ እንገናኛለን። ቻው